ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ከኬንያ ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ጉዳዮች ላይ መምከራቸውን ገለጹ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ካልታወቁ ሰዎች ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ገለጸ። አሜሪካ ግብጽ እና ሶማሊያን ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቶቿን ወደ ዋሽንግተን እንዲመለሱ አዛለች ተብሏል። ጉዳዩን በሰፊ እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር ጠቅላይ ሚኒስትር አብይ ከኬንያ ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ጉዳዮች ላይ መምከራቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ለአንድ ቀን የሥራ ጉብኝት አዲስ አበባ የገቡትን የኬንያ ፕሬዝዳንት ዊሊያም ሩቶን ተቀብሎ ማናገራቸውን አስታውቀዋል። ጠቅላይ ሚኒስትሩ የኬንያ ፕሬዝዳንት አስመልክቶ ባስተላለፉት መልእክት ዛሬ የኬንያ ፕሬዝዳንት ዊሊያም ሩቶ ለአንድ ቀን የሥራ ጉብኝት ተቀብያለሁ። ጉብኝቱ በሁለቱ ሀገሮቻችን መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። ጠቅላይ ሚኒስትሩ አክሎም ከዊሊያም ጋር ባደረጉት ውይይት የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልባቸው ሁኔታዎች እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ዙሪያ ሀሳብ መለዋወጣቸውን ጠቅላይ ሚኒስትሩ ገልጸዋል። ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎቹ ላይ ያለንን የውል ጽኑ አቋም የሚያሳይ ነበር ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በቀጣይ መረጃችን የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ካልታወቁ ሰዎች ለማምለጥ ሲሞክር ከፍተኛ ጉዳት እንዳደረሰበት ገለጸ። የፈንታሌ ሚዲያ መስራች ጋዜጠኛ ፋኑኤል ክንፉ ማንነታቸው ባልታወቁ ሰዎች በአዲስ አበባ ከተማ ሊፈጸምብኝ ነበር ካለው ጥቃት ለማምለጥ ሲሞክር ከፍተኛ ጉዳት እንደደረሰበት ለአዲስ ስታንዳርድ ገለጸ። ጋዜጠኛው ፋኑኤል በደረሰበት ጉዳት ሳቢያም ለመራመድ ከ3 እስከ 6 ወር ሊፈጅበት እንደሚችል በሕክምና ባለሙያዎች እንደተገለጸለት ተናግሯል። ጋዜጠኛው ስለደረሰበት ጉዳት ለአዲስ ስታንዳርድ ሲያብራራ ከወር በፊት ማለትም ህዳር 10 ቀን 2018 ዓ.ም 8 ሰዓት አካባቢ ሲቪል የለበሱ ሰዎች እንደሚፈልጉኝ ከቤተሰብ ሰማው ሲል ይጀምራል። በወቅቱ የቅርብ ጓደኛ ጋር በመሄድ ጉዳዩን እንደነገረውና ገስት ሃውስ ብታርፍ ይሻላል ብሎኝ ወደዛው በማቅናት እዛው ክፍል አግኝቼው ገባው ሲል ጋዜጠኛው ገልጸዋል። ሆኖም የቅርብ ጓደኛው ከሄደ ከ50 ደቂቃ በኋላ ያረፈበት ክፍል በሩ በጣም ይደበደብ እንደጀመረ ጠቅሶ በወቅቱ ክፈት የሚል እና ኃይለ ቃል የተሟላበት ቃል ሰማ ነበር ብሏል። በሩን በጣም እየገፉ ሲመጡ ክፍሏ ከጎን የበረንዳ ኮሪደር ያላት በመሆኑ ኮሪደሩ ጋር ሆኜ ተዘጋጀው ያለው ጋዜጠኛው በወቅቱ ደብድቦ ሞቶ ተገኘ ልባል ይችላል የሚል ስጋት አደረብኝ። በዚህም 4 ሜትር አካባቢ ከሚረዝመው ሁለተኛ ፎቅ ላይ ዘለልኩ ስል ተናግሯል። አክሎም ዘልዬ ከወደኩኝ በኋላ ልነሳ ስል ራሴን ሳትኩኝ ጭልም ማለብኝ ስል ገልጾ ቀና ስል አጥንቴ ተሰብሯል። በአካባቢ ሲቪል የለበሱ ሰዎች ነበሩ። ይህን እድል ደግመ አታገኝም ብሎኝ ሄዱ። ከዛም ሰዎች ወደ ሆስፒታል ወሰዱኝ ብሏል። ከዛ በኋላ ለ20 ምናምን ቀናት ለማንም ጉዳዩን አልተናገርኩም ነበር ያለው ጋዜጠኛ ፋኑኤል ነገር ግን ጉዳዩ ከሚዲያ ስራ ጋር የተገናኘ ነው ብሎ እንደሚያምን ጋዜጠኛ ፋኑኤል ክንፉ ተናግሯል። በመጨረሻ መረጃችን አሜሪካ ግብጽ እና ሶማሊያን ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቶቿን ወደ ዋሽንግተን እንዲመለሱ አዘዘች። የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶቹን የስራቸውን አቁመው ወደ አሜሪካ እንዲመለሱ አዛለች ተብሏል። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በሀገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝዳንቱ አስተዳደር ለውጥ ማድረግ በፈለገባቸውና ከፍተኛ ሚና ያላቸው ከተባሉ ሀገራት ዲፕሎማቶቹ እንዲወጡ ተደርጓል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ የዜና ወኪል እንደተናገሩት ከሆነ ወደ 30 የሚጠጉ ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸው ሀገራት ለቀው ወደ ዋሽንግተን እንደሚመለሱ በስልክ ተናግረዋቸዋል። ይህም የመሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ከተመደቡባቸው ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ሀገራት መስሪያ ቤት ውስጥ የሚሆናቸው አዲስ ስራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ተናግሯል። በዚህ ውሳኔ የተመደቡባቸው የአሜሪካ ኤምባሲዎችና ቆንጽላዎች ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኞቹ ከአፍሪካ ሀገራት ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ናቸው ተብሏል። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ
የደረጉባቸው ናቸው ብሎ ኤፒ በወጣው ዝርዝር ውስጥ 28 ሀገራት የተጠቀሱ ሲሆን ግማሾቹ የአፍሪካ ሀገራት ናቸው ተብሏል። ከነዚህ ውስጥም የአሜሪካ ወዳጅ የሆነችው ግብፅና በአፍሪካ ቀንድ የአልቃይዳ ሀገር የሆነችው አልሸባብ የሚንቀሳቀስባት ሶማሊያ ትጠቀሳለች። ግብፅ ከአረብ ሀገራት መካከል ከአሜሪካ ሀገር የጠበቀ ግንኙነት ያላት ከመሆኑ በተጨማሪ በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍ ታገኛለች። አሁን አሜሪካ ዲፕሎማቶቿን ለምን ከግብፅ እንደጠራች ባይታወቅም ከሀገሪቱ ጋር ያላትን ደረጃ ዝቅ ለማድረግ ይሆናል ተብሎ አይታሰብም። ለኛው ሀገር ሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድኖች ላይ ተደጋጋሚ አየር ጥቃት የምትፈጽሙ አሜሪካ እዚህ ውሳኔ ላይ የደረሰችበት ምክንያት እስካሁን አልታወቀም። በውሳኔ ወደ ዋሽንግተን የተቀጠሩት በአፍሪካ የአሜሪካ አምባሳደሮች በተጨማሪ 6 ከኤዥያ፣ 4 ከአውሮፓ፣ 2 ከመካከለኛ ምስራቅ፣ 2 ከደቡብ እና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን ሀገራት መሆናቸው ተጠቅሷል። በዚህ ውሳኔ ምን ያህል አምባሳደሮች ከምድባቸው እንደሚነሱ ከመናገር የተቆጠቡ አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት በየትኛው የአሜሪካ አስተዳደር ወቅት የሚካሄድ መደበኛ አሰራር ነው ሲሉ ተናግረዋል። ጨምሮም በባህረ ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝዳንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለውን አጀንዳ የሚያስፈጽም ግለሰብ የመመደብ መብት አለው ሲሉ ባለስልጣኑ ተናግረዋል። ነገር ግን የትራምፕ አስተዳደርን እርምጃ የሚተቹ ሰዎች ውሳኔ የአሜሪካ በውጭ ዓለም ያላትን ታማኝነት የሚያዳክም ነው ብለውታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒክ ገመር መንግስት እየወሰደ ያለው እርምጃ ወጥነት የሌለው በማለት ድንገተኛ ማብራሪያ የሌለው በሆኑ በሞራልና በውጤታማነት ላይ ተጽዕኖ ያለው ነው በማለት ተችተዋል። ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካን በውጭ ፖሊሲ ላይ ቅድሚያ የምትሰጣቸውን ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉት ቦታዎች ላይ ታማኝ ሰዎች ሲመድቡ ቆይተዋል። የአሜሪካ ምክር ቤት አባላትና ዲፕሎማቶች ይህን የትራምፕ እርምጃ ሀገሪቱ በመላ ዓለም በዲፕሎማሲ መስክ ያላትን ተጽዕኖ ለቻይና እና ሩሲያ አሳልፋ የሚሰጥ በማለት እየተቹ ነው ተብሏል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚህ ተሰናበትን። ጤና ይስጥልን ብለናል።